አንዳንድ ሰዎች ወደ ተሰበሰቡበት ክፍል ሲገቡ ለምን ይመስላችኋል ሁሉም ሰው በፈገግታ የሚቀበላቸውና የሚያወሩት ነገር ለምን ክብደት እንደሚኖረው አስበው ያውቃሉ? ተወዳጅነትና ተሰሚነት የተወሰኑ ሰዎች የታደሉት እድል ሳይሆን ማንኛውም ሰው ሊኖረው የሚገባ ጥበብ ነው። አንዳንድ ሰዎች ምንም ያህል ዕውቀት ቢኖራቸውም ተሰሚነት ግን ያጣሉ። ለምን ይመስላችኋል? ስጦታ ነው ወይስ ሊለማመዱት የሚችሉት ጥበብ? ሰው ማህበራዊ ፍጡር ነው። ከልጅነታችን ጀምሮ እስከምናረጅ ድረስ በቤተሰብ፣ በትምህርት ቤት፣ በስራ ቦታና በማህበረሰባችን ውስጥ ተቀባይነት እንዲኖረን እንፈልጋለን። ግን ጥያቄው ተወዳጅነት መሆን ማለት ራሳችንን ማጣት ማለት ነው እንዴ? ወይስ ራሳችንን ጠብቀን ሌሎች ሰዎችን ማስደሰት ይቻላል? እንኳን ወደ ጥበብ መንገድ ዩቲዩብ ቻናል በሰላም መጣችሁ። ዛሬ በህይወታችሁ ውስጥ ትልቅ ለውጥ የሚያመጣ በሰዎች ዘንድ ተወዳጅና ተሰሚነት ያለው ስብዕና እንዴት መገንባት እንደሚቻል በጥልቀት እንመለከታለን። ተሰሚነት ማለት ከተፈጥሮ ስጦታ በላይ ነው። የሚማሩት የሚለማመዱትና የሚገነባ ነገር ነው። ይህ ቪዲዮ ጠቃሚ ስለሆነ ቤተሰብ ያልሆናችሁ ሰብስክራይብ እንድታደርጉና ለወዳጅ ዘመዶቻችሁ እንዲደርስ ሼር እንድታደርጉ እየጠየቁ ወደ ቪዲዮ አመራለሁ። ተወዳጅነት የሚጀምረው ከውስጥ ወደ ውጪ ነው። ራሱን የማያውቅ ሰው ሌላውን ሰው ሊማርክ አይችልም። አንድ ሰው በሰዎች ዘንድ ተወዳጅ እንዲሆን ቅድሚያ ከራሱ ጋር ጥሩ ግንኙነት ሊኖረው ይገባል። ጉድለቶቻችንን እንዳሉ ማየት፣ ጥንካሬያችንን ማወቅና ራሳችንን ለመርዳት ደግሞ ሶስት ነገሮች ራሳችንን መጠየቅና መልስ ማግኘት አለብን። የመጀመሪያው እኔ በየትኛው ሁኔታ ውስጥ ነው ደስ የሚለኝ ብሎ ማሰብ። ሁለተኛው ደግሞ ሌሎች ስለ እኔ ብዙ ጊዜ የሚያመሰግኑልኝ ባህሪ የቱ ነው ብሎ መጠየቅ። የመጨረሻውና ሶስተኛው ደግሞ በማንኛውም ውስጥ ብሆን ልተው የማልችለው ባህሪ የትኛው እንደሆነ ማወቅም ይገባናል። ራሳችንን መረዳት ከቻለን ከሰዎች ጋር በምናወራበትና በምንወያይበት ጊዜ ጭንቀት አይኖርብንም። ምክንያቱም ስለ ራሳችንና እኔ ማንኝ የሚለው መልስ በአእምሯችን ውስጥ ጠንክሮ ስለሚቀመጥ ነው። ዛሬ ማታ ላይ ለራሳችሁ ጥያቄ አውጡና እንድታስቡበትም እጋብዛችኋለሁ። ብዙዎቻችን ተወዳጅ መሆን ማለት ብዙ ማውራት ነው ብለን እናስባለን። ነገር ግን ጥናቶች እንደሚያሳዩት በጣም ተወዳጅ የሆኑ ሰዎች በሰዎች በጥሩ አዳማጭነታቸው ይታወቃሉ። በንቃት የሚያዳምጡና ተወዳጅ ስብዕና ያላቸው ሰዎች ሌሎች በሚያወሩበት ጊዜ የሚያወራውን ሰው አይኑን እያዩና ስሜቱን እየተረዱት እንደሆነ ለማሳየት ይሞክራሉ። ሰዎች እንዲያዳምጣችሁ ከፈለጋችሁና ሁሌም እናንተ የምትናገሩት ነገር እንደ ትልቅ ሐሳብ እንዲታይ ከፈለጋችሁ 70% የሚሆነው የሚያወሩትን ሰዎች በትኩረት ማዳመጥና 30%ን ብቻ መናገር ማለት ነው። ሌሎች ሰዎች ሲያወሩ የእነሱን ሐሳብ በእነሱ ጫማ ውስጥ ሆኖ ማየትና ችግሮቻቸውንም ሲናገሩ ወዲያውኑ መልስ ወይንም መፍትሄ ከመስጠት ይልቅ የነገሯችሁ ነገር ከባድ መሆኑን ወይንም ስሜትን መገመት እችላለሁ በሏቸው። እንደዛ ማለታችሁ ሰዎች እንደተረዳችኋቸው እንዲሰማቸው ያደርጋቸዋል። እናንተም ብትሆኑ በሚቀጥሉ ቀናቶች ውስጥ ከሚያናግሯችሁ ሰዎች ጋር በምትወያዩበት ጊዜ ሳታቋርጧቸው በትኩረት ለማዳመጥ ሞክሩ። ከዛም እነዛ ሰዎች ስለ እናንተ አስተሳሰብ ስለተፈጠረው ለውጥ ራሳችሁንም ጠይቁ። ታዲያ ሁሌም መጠንቀቅ ያለባችሁ መልካም ስብዕናና ተደማጭነት ያላቸው ሰዎች ማንንም ሰው አያዩም፣ ማንንም ሰው አይተቹም። ስለዚህ እናንተም ይህንን ነገር ሁሌም መተው አለባችሁ። ሌላው ነገር ደግሞ ተሰሚነት እንዲኖራችሁ ለሰዎች ሕይወት ጠቃሚ ነገር ሊኖራችሁ ይገባል። ይህም አንደኛው ዕውቀትና ክህሎት ሲሆን በምትሰሩበት ሥራ ወይም በምትናገሩት ርዕስ ላይ በቂ ዕውቀት ሊኖራችሁ ይገባል። ሁለተኛው ደግሞ ታማኝነት ሲሆን ቃላችሁን ማክበር ሲሆን የምትናገሩት ነገርና የምታረጉት ነገር ሁሌም አንድ አይነት መሆን አለበት። ያወራችሁትን ሰው መምሰል ካልቻላችሁ ማንም ሊያዳምጣችሁ አይችልም። ሶስተኛው ደግሞ ሌሎች መርዳት ሲሆን ያለምንም ቅድመ ሁኔታ ወይም ባላቸው ነገር ሳታበላልጡ ሰው በመሆናቸው ብቻ ለሁሉም መልካም ነገሮችን ማድረግ ተሰሚነትን በከፍተኛ ሁኔታ ይጨምራል። አንድ ሰው አንድ ቀን በጣም ጨዋ ሆኖ በሚቀጥለው ደግሞ ተቃራኒ ከሆነ ሰዎች በሱ ጸባይ ግራ ስለሚገቡ በዛ ሰው ላይ ለመተማመንም ይከብዳቸዋል። ምክንያቱም ታማኝነት የሚገኘው ወጥነት ካለው ነገር ጋር የተያዘ ስለሆነ ነው። ሌላው ደግሞ ተጋላጭነት ወይም ስህተታችንን መቀበል የድፍረት ማዕከል ነው። ሁሌም ትክክል መሆን አይጠበቅብንም።
ነገር ግን ስህተታችንን ማመን፣ የማታውቁትንም ነገር አላውቅም ማለት መቻልና ከልብ ይቅርታ መጠየቅ ታማኝነትን ይጨምራል። ሰዎች ፍጹም ከሆነ ሰው ይልቅ እውነተኛ ወደሆነ ሰው ይሳባሉ። ሌላው ነገር ደግሞ ሁሉንም ነገር አዎ ማለት በሰዎች ዘንድ ተወዳጅነት ያደርጋል ብሎ ማሰብ ስህተት ነው። ማይሆኑትን ነገር አይሆንም ማለት ለራስ ክብር እንዳለ ያሳያል። ጤናማ ገደብ ማለት አይሆንም ማለት ያለብንን አይሆንም ማለት ሲሆን ይህንንም ነገር ስታደርጉ ሰዎች የሚያዩት ላልሆነ ነገር ምን ያህል ጠንካራና ውሳኔ ሰጪ መሆናችሁን ነው። ማወቅ ያለባችሁ ነገር ማንኛውም ነገር ቆሞ የሚቀመጥ ከሆነ ያረጃል። ስብዕናም እንደዛው ነው። ሁሌም አዲስ ነገር መማር አለባችሁ። ለዚህ ደግሞ አዳዲስ ክህሎቶችን የሚማሩ መጽሐፍም እየመረጡ ያንብቡ። አዳዲስ ቦታንም ይጎብኙ። እያንዳንዱ አዳዲስ ልምዶችን መልመዳችሁ ለስብዕናው ጥልቀትንም ይጨምራል። ስብዕና በአንድ ቀን የሚገነባ አይደለም። ልክ እንደ ዛፍ ቀስ ብሎ የሚያድግ ነገር ነው። መልካም ስብዕና እንዲኖራችሁ ከፈለጋችሁ ራሳችሁን ከማንም ሰው ጋር አታወዳድሩ። ስህተቶቻችሁንም እንደ ትምህርት ተጠቀሙበት። ትናንሽ እድገቶችንም አክብሩ። ራሳችሁንም ለመለወጥ በትንሹ ጀምሩና ሳትንገዳገዱ በወጥነት ቀጥሉ። ተወዳጅነት በሰዎች ልብ ውስጥ የሚያስቀምጡት የፍቅርና የክብር አሻራ ነው። ዛሬም አንዱን ነጥብ መርጣችሁ በተግባር መለማመድ ጀምሩ። ሁሌም ቢሆን ጥንካሬያችንና ድክመታችንን በመለየት በወረቀት ላይም ጻፉት። ድክመታችሁን ካወቃችሁና ካስተካከላችሁ ማንም ድክመታችሁን አያውቅባችሁም። ማንም ሰው የሚያማርርና ዓለምን በጥቁር መነጽር የሚያይ ሰው አጠገብ መቀመጥ አይፈልግም። ምክንያቱም የእናንተን ስሜት ስለምታስተላልፉበት። ችግራችሁን በራሳችሁ መንገድ ማስወገድና ድክመታችሁንም እወቁት። ሰዎችም ሲያወሩ እየሰሟቸውና እያዳመጣችኋቸው መሆኑን እንዲያቁም በመሃል ከዚያስ እያላችሁ ለሚያወሩላችሁ ሰዎች ፍላጎት እንዳላችሁና የእነሱን ችግር ወይም ሐሳብ እንደራሳችሁ እንደምትቆጥሩት እንዲሰማቸው አድርጓቸው። ሰዎች ስለ ራሳቸው፣ ስለ ስሜታቸው፣ ስለ ሕልማቸው ማውራት ይወዳሉ። እናንተ ጆሮ ሰጥታችሁ አዳምጡ። ለእነሱ የሚሆን ትንሽዬ መልስ ከመለሳችሁ እነዛ ሰዎች ሁሌም ቢሆን ጥሩ ስሜት እንዲሰማቸውና የምትሰጧቸው አስተያየቶች ትልቅ ሚዛን እንደሚደፋም ያስባሉ። እስቲ ያስቡት፣ አንድ ዛፍ ስሩ ሳይጠነክር አይበቅልም። ስሩ ትልቅ ከሆነ ግን ዛፉም ይተልቃል፣ ቅርንጫፎቹም ሰፊ ይሆናሉ። ስብዕናም እንደዛው ነው። ራሳችሁን በደንብ ካወቃችሁ ከሰው ጋር ስትገናኙ ምንም አይነት ውጥረት አይሰማችሁ። እንደ ምሳሌ ልንገራችሁና ሁለት ሰዎች አስቡና አንደኛው ሁልጊዜ ፍጹም ሆኖ ለመታየት ይሞክራል። ነገር ግን ስህተት ከሰራ ስህተቱን ከማረም ይልቅ ስህተቱን ላለመቀበል ይደበቃል። ሁለተኛው ደግሞ ስህተት ሲሰራ ውይ እንዴት ይህንን ነገር አላሰብኩትም ነበር ብሎ በቀላሉ ይስቃል። ሰዎች በማን ዙሪያ የሚሰበሰቡ ይመስሏችኋል? እናንተም ብትሆኑ የትኛው ቦታ የተሻለ ይመስላችኋል? በእርግጥ ለመጀመሪያው ሰው ያዝኑለታል እንጂ በተደጋጋሚ ሊያገኙት አይፈልጉ። ሁለተኛው ሰው ግን በቀልድ መልክ ስህተቱንም ስላመነ ሰዎች ወደሱ ይሳባሉ። ራስን መቀበል ማለት ስለ ድክመታችን መናገር አይደለም። እንደውም እናንተ ፍጹም ሰው አለመሆናችሁን በመናገር ስህተት እንደምትሰሩ መናገር አለባችሁ። ቀጥላችሁም ድክመታችሁና ጥንካሬያችሁን በአንድ ወረቀት ላይ በግራና በቀኝ በኩል አድርጋችሁ ወረቀት ላይ በመጻፍ ሁለቱም ሐሳቦች እናንተ እንደሆነ በመናገር ራሳችሁን ተቀበሉ። ሰዎች እናንተን ሊያወሯችሁ በመጡ ሰዓት ስልካችሁን በማስቀመጥ በትኩረት አዳምጧቸው። የተናገሩትንም ነገር ከሰማችሁ በኋላ እኔ ከተናገራችሁት ነገር የተረዳሁት በማለት የተናገረውን አጠቃላችሁ ጥያቄ ጠይቋቸው። ይህንንም ማድረጋችሁ በትኩረት እየሰማችኋቸው እንዳለም ይሰማቸዋል። ከሌሎች ሰዎች የምትለዩባቸው ንቁ አድማጭ ስለሆናችሁና እናንተንም ሲያያችሁ ከዚህ ሰው ጋር መነጋገር ደስ ይለኛል ብለው ያወሩላችኋል። ምክንያቱም ደግሞ 70%ን ሰምታችሁ 30%ን ብቻ ነው ያወራችሁት። ይህም ማለት ዘሩን ጥላችሁ ውሃ ጠጥታችኋል ማለት ነው። ብዙ ከማውራታችሁ ብዙ መስማታችሁ በሰዎች ዘንድ ተፈላጊና የእናንተ አስተያየት እንደ ትልቅ ምክር አድርገውም ይቆጥሩታል። ውድ ተመልካቾቻችን ዛሬ በያዝነው ቪዲዮ ውስጥ 7 መሰረታዊ ነገሮችን ተመልክተናል። ለማስታወስም ያክል ራስን መበቀል ወይም ፍጹም ሳይሆን እውነተኛ መሆን ነው። የመጀመሪያው ራስን መቀበል ወይም ፍጹም ሳይሆን እውነተኛ ሰው መሆን ማለት ነው። ቀጥሎ ያለው ደግሞ በንቃት ማዳመጥ ሲሆን የእነሱን ሐሳብ በእነሱ ጫማ ውስጥ ሆኖ ማየት ነው። ሌላኛው
ደግሞ የሰውነት ቋንቋ ወይም አይናቸውን ማየትና በወሬው እንደተሳቡ ማሳየት ከቃላት በላይ መግባባትንም ይፈጥራል። በትህትና ማዳመጥና መናገር። ስድስተኛው ደግሞ ገደብ ማስቀመጥ ወይ ራሳችሁን ማክበር ሲሆን የመጨረሻውና ሰባተኛው ደግሞ ለሚናገረው ሰው ትዕግስት ኖሯችሁ ማዳመጥና ጊዜ መስጠት ነው። ምክንያቱም ዛፍ በአንድ ቀን አይበቅልምና። እናንተም ከነዚህ ከሰባቱ ነገሮች ውስጥ አንዱን ምረጡና ለሚቀጥሉት 7 ቀናቶች በየቀኑ አንዱ ነገር ላይ ለመስራት የሚሞክሩ። ለምሳሌ በንቃት ማዳመጥ ከመረጡ ከአንድ ሰው ጋር ስትወያዩ ሙሉ ትኩረታችሁን ስጡት። ከሳምንትም በኋላ በራሳችሁ ላይ ያለውንም ለውጥ ጠይቁ። ውድ ተመልካቾቻችን ለዛሬ ይዘንላችሁ የመጣነው ይህንን ይመስላል። አስተማሪ ሆኖ ካገኛችሁት ለጓደኞቻችሁ ሼር እንድታደርጉና ለመወያየት ከፈለጋችሁ አስተያየታችሁን በኮሜንት ላይ ጻፉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የጥበብ መንገድ ዩቲዩብ ቻናልን ቤተሰብ ይሁኑ። በቀጣይ ምን አይነት ርዕስ ይዘንላችሁ እንድንመጣ ትፈልጋላችሁ? በኮሜንት ላይ ጻፉልኝ። መልካሙን ሁሉ እየተመኘውላችሁ በሚቀጥለው ቪዲዮ እስከምንገናኝ ቸር ያቆየን።